ሰላም ሰላም ውድና የተከበራችሁ የሬዛ ዩቲዩብ ቤተሰቦች ሁላችሁም እንደምን አላችሁ? እንደምን ከርማችኋል? ወዳጆቼ ዛሬ የቀይ ስር ወጥ አሰራር አሳያችኋለሁ ማለት ነው። ያው ስትወዱት አላችሁ ብዬ አስባለሁ። እዚህ ጋር ቀይ ስር፣ ቲማቲም፣ ድንች፣ ነጭ ሽንኩርት፣ ቀይ ሽንኩርት አዘጋጅቻለሁ። ከዛ ቀይ ስሩን እንዲህ እንደምታዩት ከትፈዋለሁ ማለት ነው። ስስ አርጌ ከትፈዋለሁ። ከዛ ድስት አምጥቼ እቀቅለዋለሁ። የፈላ ውሃ ጨመርኩበት ማለት ነው። ምክንያቱም ቶሎ እንዲበስልልን ማለት ነው ከድንቹ ጋር እኩል። ከዛ እዚህ ጋር ሽንኩርት አዘጋጅቻለሁ። ሽንኩርቱን እንግዲህ እንደምታዩት ከትፋለሁ። እጄ ነው የከተፍኩት፣ በመኪና መክተፍ ትችላላችሁ። ከዛ እንደዛ አርጌ ትንሽ ሞካክ ሲል ደግሞ እንዲበስል አረጋዋለሁ። ሞከክ ሲል ነጭ ሽንኩርት አምጥቼ የተፈጨ፣ እኔ እንግዲህ ፈጭቼው ነው ለራሴ፣ ፍሬሽ ነጭ ሽንኩርት እጨምራለሁ ማለት ነው። ነጭ ሽንኩርቱም አብሮ መብሰል መቻል አለበት፣ በደንብ መታሸት አለበት። ሶሪ። ከዛ በርበሬ እንግዲህ ኖርማል ወጥ እንደምንሰራው ነው፣ ምንም እንደ ድንች ወጥ ነው ባይዘዌ። ከዛ እዚህ ጋር በርበሬ ጨመርኩት። ከበርበሬውን እና ሽንኩርቱን፣ ቀይ ሽንኩርት፣ ነጭ ሽንኩርቱን እሽት አረጋለሁ። ከዛ ቲማቲም ጨምረዋለሁ። ቲማቲም ጥሩ ነው፣ ወጥ ያወፍራል፣ ወጥ ያለሰልሳል ምናምንና ፍሬሽ ቲማቲም ከትፌ ጨመርኩበት ማለት ነው። ከዛ እሱም ትንሽ እንዲበስል እተዋለሁ። ከዛ እዚህ ጋር የዶሮ ማጂ ወይም የዶሮ ቅመም አረጋለሁ። ከዛ እዚህ ጋር ትንሽ የእርዳለች ማጂ፣ ቁንዶ በርበሬ፣ ዝንጅብል፣ ቃሪ ትንሽዬ ነውና ቅመም ያው ጥሩ ነው። በርበሬ ላይ ቅመም ከሌለው አሪፍ ነው እዚህ መጨመርና ያው እንደዚህ እንደምታዩት ጨምሬ እሽት አረጋዋለሁ። እሱንም አብሮ ከቅመም ከበርበሬው ከቲማቲም ከሽንኩርቱ ጋር ማለት ነው። ከዛ የተላጠ ድንች እዚህ እንደምታዩት ድንች ጨመርኩበት ማለት ነው። ድንቹንም በርበሬውንም ቲማቲሙንም ሁሉንም ከስጎው ጋር እንግዲህ ትንሽ ማብሰል አለብኝ። ትንሽዬ ውሃ ጠብ እያረኩኝ እሽት አረገዋለሁ ማለት ነው። ለካሜራ ጥራት ይቅርታ። እንግዲህ እሽት እያረኩት ትንሽዬ ውሃ ጠብ አርጌ እሽት አረገዋለሁ። ቲማቲሙም ሁሉም እንዲበሳስል። እዚህ ጋር ያው እንደምታዩት ቀይ ስር ቀቅየዋለሁ፣ ግን አልበሰለም። ውሃ እየከለስኩኝ በትንሹ እሳቷን ቀንሼ ድንቿን በደንብ እንድትብላላ አረጋለሁ ማለት ነው። ከሽንኩርት ጋር ከቅመሟ ጋር በደንብ ሽት እያረኩኝ እንዳታርር ሽት እያረኩኝ እንትን አረገዋለሁ። ቀይ ስሩም ለብቻ እየበሰለ ነው። ድንቹም እዚህ በበለጠ ሞከክ እያለ ነው። ብዙም አይበስልም ግን ይሻላል። ከዛ ትንሽ ውሃ እየከለስኩ ነው ማበስለው። በጣም ውሃ እንትን አልልም። እየከለስኩት አበስለዋለሁ። ቪዲዮ ላይ እንደምታዩት ማለት ነው። ከዛ እንደዚህ ያቀላቀየ ትንሽ ክድን አርጌ ቆይቼ ከዛ ምን አረጋለሁ? ቀይ ስሩን አምጥቼ አሁን በቃ ኦሬዲ ቀይ ስሩ መጨመር አለበት ማለት ነው። አሁን መጨመር አለበት። በቃ ይኸውላችሁ እንግዲህ እንደምታዩት ቀይ ስሩ በስሏል። በኋላ ሲል እንትኑ ከዛ እንግዲህ ቀይ ስሩ በጣም ጠንካራ ነው ባይዘው፣ ለብቻ ራሱ ተቀቅሎ ልቡ አይገኘው ነው የምላችሁ። ከዛ እንደዚህ ምስልስል ታረጉትና አብሮ ቀለምም አይወጣም፣ በደንብ ቀለምም አይወጣም ባይዘው ውስጥ ከቁሌያችን። ውሃዋን ደግሞ አለመጣል፣ ውሃውንም እዛው አብሮ መከለስ ማለት ነው። ያው እንደምታዩት እንደዚህ ውሃውንም ጨመርኩት። ውሃው አይደፋም፣ የራሱ መረቅ ስለሆነ አይደፋም። መጠጣት ከቻላችሁ አቀዝቅዛችሁ ጠጡት እናንተ። ግን ያው መጠጣት ስለማይችሉ ሌላም ነገር ስለሚያስፈልግ አጠጡም። ከዛ ይሁን እንደዚህ ብስል ብላለች ማለት ነው። አሁን ይሁላችሁ እጄ ነው የምታስቆረጥመው ነው የምላችሁ። እንደዚህ ብስል ብላለች እንደምታያት። እንደዚህ እየተንተከተከች ነው። አሁን ኦልሬዲ በስሏል። በቃ አጥፍቼዋለሁ ማለት ነው። ለመብላት ብቻ መዘጋጀት ነው። አጥፍቼዋለሁ። እንጀራ ጋግረን ነበረ። አሁን ደስታን ጣሳም ተጠይ እየወሰድነው ነው፣ እየጨለፍነው ነው። ከዛ እንጀራ ተጋግሯል። በእንጀራ እዚህ ጋር እንጀራውን እያያችሁ ነው። ኦ ማይ ጋድ ማለት ነው እንግዲህ ቃሪያ አለ፣ ቲማቲም አለ፣ የሌለ ነገር የለም። ኦ ማይ ጋድ
በጣም ነው እንትን የሚለው ባይዘው በጣም ነው የሚጥመው። ከዛ እዚህ ጋር እርጎ አለ፣ ቲማቲም አለ፣ ቃሪያ አለ። እንደዚህ ነው